ሰላም እንዴት ናችሁ? እንኳን በሰላም በጤና ወደ ቻናል የመጣችሁ። እንደ ርዕሱ እንደምታዩት ዛሬ ደስ የሚል አጭር የሆነ የራሳችሁን ገቢ የምታገኙበት ስራም ለሌላችሁ ስራም ላላችሁ ቤት ውስጥ ተቀምጣችሁ በትርፍ ሰዓታችሁ መስራት የምትፈልጉ ተጨማሪ ገቢ ማግኘት የምትፈልጉ በቀላሉ ቤት ውስጥ የምትሰሩት አይዲያ ነው ይዤላችሁ የመጣሁት ማለት ነው። መልካም እንግዲህ እንደምታዩት ከቪዲዮ ይህንን አፕ አውርዳችሁ ይህንን አፕ በምታዩት ቪዲዮ በሚሰራ መልኩ በመጫወት የራሳችሁን ገቢ ሜክ ማድረግ ትችላላችሁ ማለት ነው። ስራ ለሌላችሁ፣ ስራ አጣችሁ ለተቀመጣችሁ፣ ገንዘብ ማግኘት የምትፈልጉ እንደዚህ ሰርታችሁ ዊዝድሮ አድርጋችሁ መጠቀም ትችላላችሁ ማለት ነው። ይህንን አፕ ከጉግል ከፕሌይ ስቶር አውርዳችሁ የራሳችሁን ኢሜል ታስገቡና ኢሜሉን ካስገባችሁ በኋላ እራሱ ይመጣላችኋል ማለት ነው። በእንደዚህ አይነት ሁኔታ ስለዚህ መኪናዋን እንዲህ በማሽከርከር ማለት ነው በመጫወት ብቻ ማለት ነው ገቢ ማግኘት ትችላላችሁ። ይከፍላችኋል ማለት ነው። $1 ሊሆን ይችላል በእንትኑ የሚከፍላችሁ ያው እንደምታዩት ላው ላይ ማለት ነው። ግማሽ $1 ይከፍላችኋል ማለት ነው። ምክንያቱም ማስታወቂያዎቹ ይመጣሉ። ማስታወቂያዎቹ ሲመጡ ያንን ማስታወቂያዎች ስታዩ እሱ ራሱ ይከፍላችኋል ማለት ነው። ማስታወቂያው ሲጨርስ ስኪፕ ትሉታላችሁ ማስታወቂያውን፣ ከዛን ትጫወታላችሁ። አሁን በድጋሚ ማስታወቂያው ሲመጣላችሁ እሱን እንትን ብላችሁ ሳንቲም ይሰጣችኋል። ሳንቲሙን ወደ ዋሊታችሁ ይገባል ማለት ነው። ስለዚህ እሱን በማድረግ የራሳችሁን ገቢ ሜክ ማድረግ ትችላላችሁ ማለት ነው። እኔ አሁን ለምሳሌ ሁለቴ ከዚህም በፊት አውጥቻለሁ ማለት ነው። $40 ማለት ነው። በሁለት ቀን ውስጥ ራሱ አይሆንም። ስለዚህ ለየጓደኞቻችሁ ደግሞ ሼር ስታደርጉ ሞር ማለት ነው ይሰጣችኋል። ብዙ ሰዎች $200 በሁለት ቀን በሶስት ቀን ያገኛሉ ማለት ነው። እና በቀላሉ ሜክ ማድረግ ትችላላችሁ። $40 ማለት በኢትዮጵያ አስቡት። ስለዚህ ብዙ መስራት ትችላላችሁ ማለት ነው። ስለዚህ የራሳችሁን ገንዘብ ሜክ አድርጋችሁ ገቢ ማግኘት ትችላላችሁ ማለት ነው። በዚህ አይነት ማለት ነው። ስለዚህ ማስታወቂያዎቹ ሲመጣላችሁ እናንተ ስኪፕ ታደርጉታላችሁ ካልፈለጋችሁት። ከፈለጋችሁ ደግሞ እንደምታዩት ማስታወቂያውን እስከ መጨረሻ ድረስ መቀጠል ትችላላችሁ። ከዛን ማስታወቂያውን ሲጨርሱ መኪናዋን በድጋሚ ታሽከረክሯታላችሁ ማለት ነው። ግን መኪናው ሲጋጭ ወይ ደግሞ ስትጋጩ ከመኪናው ጋራ ማለት ነው ያኔ መኪናው ሌብላችሁ ይወርዳል። ሌብላችሁ ባደገበት ቁጥር ነው ገንዘባችሁም እንትን እያለ አሁን ሪሲቭ አደረግኩት ያው እንደምታዩት ማለት ነው። እና ደግሞ ሌላው ነገር በየሰዓቱ ታክስ አላችሁ። ያንን ታክስ መስራት ትችላላችሁ ማለት ነው። ታክሱን ስትነኩት ማለት ነው ታክሱ ራሱ ማለት ነው ማስታወቂያ ሊሆን ይችላል፣ የተለያዩ ነገሮች ሊሆኑ ይችላሉ። እሱን ስትነኩ ራሱ ወደዛ ይልካቸዋል ማለት ነው። እሱን ሲጨርሱ ስትመለሱ ሳንቲባችሁን ሪሲቭ ማድረግ ብቻ ነው የሚጠበቅባችሁ ማለት ነው። እንደምታዩት ማለት ነው። እኔ አሁን ይሄን ሁሉ ሪሲቭ አድርጌያለሁ አይታችሁት ከሆነ ማለት ነው። ሌቭሌ ራሱ 536 ደርሷል። ስለዚህ በእንደዚህ አይነት ሁኔታ ስራ ለሌላችሁ ከምትጨናነቁ፣ እንዲሁም ደግሞ በየሶሻል ሚዲያ የሰዎችን ቪዲዮ ስክሮል ከምታደርጉ የራሳችሁን ገንዘብ ሜክ ማድረግ ትችላላችሁ ማለት ነው። እንዲሁም ደግሞ የራሳችሁ ገቢ ካላችሁ ምናምን ተጨማሪ ገቢ ማግኘት የምትፈልጉ በዛ አይነት መልኩ እንትን ማለት ትችላላችሁ ማለት ነው። ይሄንን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ኮመንት አድርጉልኝ። የቪዲዮውን ሊንክ የምትፈልጉ ደግሞ ባዮ ስር አስቀምጥላችኋለሁ። ሊንኩን ወስዳችሁ ከፕሌይ ስቶር ዳውንሎድ ሳደርጉትና እናንተም መስራት ትችላላችሁ ማለት ነው። እኔ በዚህ መልኩ እየሰራው ነው። ከዚህም በፊት እንዳያችሁት ማለት ነው $37 ነው። አሁን ደግሞ በድጋሚ እንደምታዩት እዚህ ጋር ደግሞ ማለት ነው $40 ሰርቻለሁ ማለት ነው። ሁለቴ ነው ያወጣሁት። እናንተ ደግሞ ሞር ሰዓት ላይ ካላችሁ ጊዜ ካላችሁ በደንብ ሰርታችሁ ማለት ነው ከዚህ በላይ ደግሞ መስራት ትችላላችሁ ማለት ነው። እንዲሁም ደግሞ ለጓደኞቻችሁ ሼር ስታደርጉ ቦነስ ራሱ ይሰጣችኋል። የሼሩን ቦታ እያያችሁት ነው። ቦነስ ይሰጣችኋል ማለት ነው። በዚህ መልኩ መስራት ትችላላችሁ።
ይህንን ይመስላል ቪዲዮን ከወደዳችሁ ፕሊዝ ለሰዎች ሼር አድርጉ። እናንተም ተጠቀሙበት፣ ሌሎቹ ሰዎች ራሱ እንዲጠቀሙበት አድርጉ ማለት ነው። እና የዛሬ ቪዲዮአችን ይመስላል። አበረታቱኝ ሀሳቡን የወደዳችሁት፣ እንዲሁም ደግሞ ሊንኩን የምትፈልጉ ባዮ ስራ አስቀምጥላችኋለሁ። መልካም ጊዜ። ቻው